ሶስተኛ ሳምንቱን በያዘው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ፍጥጫው አሁንም ቀጥሏል። ኢራን በባግዳድ በሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት ፈጽማለች። ዩናይትድ ስቴትስ በበኩሏ የሆርሙዝ የባህር ወሽመጥ ክፍት እንዲሆን ሌሎች ሀገሮችም የጦር መርከቦችን እንዲልኩ ጠይቀዋል። ሶስተኛ ሳምንቱን በያዘው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ፍጥጫው አሁንም ቀጥሏል። ኢራን በባግዳድ በሚገኘው የአሜሪካ ኤምባሲ ግቢ የሚሳኤል ጥቃት የፈጸመች ሲሆን ከአሜሪካ ጋር የተያያዙ የኃይል መሠረተ ልማቶች ላይ ጥቃት እንደምትሰነዝር ዘታለች። ዩናይትድ ስቴትስ በበኩሏ 2000 የሚበልጡ የባህር ኃይል ወታደሮችን ወደ መካከለኛው ምስራቅ ማሰማራቷን ገለጸች። ዩናይትድ ስቴትስ አሜሪካ የመከላከያ ሚኒስትር ፒት ሄግሴት እንዳሉት የኢራንን ዓለም አቀፍ የነዳጅ ጭነቶችን የማስተጓጎል ስጋት ሀገራቸው እየፈታች በመሆኑ ስጋት ሊሆን እንደማይገባ ገልጸዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በበኩላቸው የሆርሙዝ የባህር ወሽመጥ ክፍት እንዲሆን ሌሎች ሀገሮችም የጦር መርከቦችን እንዲልኩ ጠይቀዋል። ትራምፕ ትሩዝ ሶሻል በሚባለው የግል ማህበራዊ መገናኛ ብዙሃን እንደጻፉት ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ ታላቋ ብሪጣንያና ሌሎች ሀገሮች እንደሚሳተፉ ተስፋ አድርጋለሁ ብለዋል። በአንድ ሆነ በሌላ መንገድ የሆርሙዝ ወሽመጥ በቅርቡ ክፍት ይሆናልም ብለዋል። ይህ በእንዲህ እንዳለ ኢራን በባህረ ሰላጤው ሀገሮች ላይ የምትሰነዝረውን የአየር ጥቃት ዛሬም ቀጥላ ነው የዋለችው። የሳውዲ አረቢያ የመከላከያ ሚኒስቴር ዛሬ ማለዳ እንዳስታወቀው በዮርዳኖስ ድንበር አቅራቢያ በሚገኝና ብዙም ሕዝብ በማይኖርበት የአልጃውፍ ክልል ውስጥ አንድ ድሮን መትቶ መጣሉን አስታውቋል። ሚኒስቴሩ ወደ ምስራቃዊ ክልል የሚያመሩ ሌሎች 7 ድሮኖችን መትቶ መጣሉን ተናግረዋል። ይህም በኢራን አቅራቢያ ካሉት የሀገሪቱ ዋና ዋና የነዳጅ ማመንጫዎች አንዱ ነው። የኳታር የመከላከያ ሚኒስትርም ለተሰነዘረበት የሚሳኤል ጥቃት ምላሽ መስጠቱን ገልጸዋል። በዱባይም በከተማው መሃል በሚገኝ አንድ ሕንጻ ፊት ለፊት ጥቃት መድረሱ ተዘግቧል። ያም ሆኖ አደጋው ምንም አይነት ጉዳት ሳያስከትል በቁጥጥር ስር መዋሉን መገናኛ ብዙሃን ዘግበዋል። ሐማስ ኢራን በአረብ ጎረቤቶች ላይ የሚሰነዘረውን ጥቃት እንዳታቆም ጥሪ አቅርበዋል። ይህ በእንዲህ እንዳለ በእስራኤል አረብ ሰፈር ነዋሪዎች በጥቃቱ ከፍተኛ ጉዳት እንዴት ሊደርስብን ቻለ በሚል ጥያቄ ሰነዘሩ። አንድ የቅርብ ጊዜ ሚሳኤል ጥቃት የእስራኤል የመከላከያ ሲስተሞች ሊጠለፉት ባለመቻላቸው ከፍተኛ መነጋገሪያ ሆነዋል። ሚሳኤሉ በሰሜን እስራኤል የሚገኘው ዛርዚር መንገድን መትቶ ሲሆን አስቀድሞ በእስራኤል መንግስት እንዲፈርስ ትዕዛዝ የተሰጠበትና የግንባታ እገዳ የተጣለበትን አካባቢ ክፉኛ ጎድቷል። እንደ ምንጮች ገለጻ ከሆነ ሚሳኤሉ በመኖሪያ አካባቢ ወድቆ ከፍተኛ ጉዳት አድርጓል። በትንስ 80 ሰዎች ወደ ሆስፒታል ተወስደዋል። መኪኖችም ሲቃጠሉ 300 ቤቶች ተጎድተዋል። በጦርነቱ ወቅት በተለመደው ታየው ጋር ሲነጻጸር ይህ በጣም ትልቅ ቁጥር ነው ሲሉ ነዋሪዎች ይደመጣሉ። በመንገድ ውስጥ ነዋሪዎች የእስራኤል የመከላከያ ሲስተሞች እኛን ለመጠበቅ የተነደዙ ናቸው ወይ በሚለው ጉዳይ ላይ ጥያቄዎችን እያነሱ ነው። በሌላ መረጃ በደቡብ ሊባኖስና በሰሜን እስራኤል በሚገኙ የእስራኤል ወታደራዊ ቦታዎች ላይ ያናጠረው 7 ጥቃቶችን ሂዝቦላ ማድረጉን ተናግሯል። ቡድኑ ጥቃቱ የተፈጸመው በሊባኖስ ከተሞችና በቤይሩት ደቡባዊ ሰፈሮች ላይ ለእስራኤል ጥቃት አጸቢ ምላሽ ነው ብለዋል። ኢላማዎቹ የእስራኤል ጦርን በማርካባ ድንበር ከተማ ትይዥ የሚገኘው ማርጅ ክያም አቆያ ከንትነስቅ ቀበራለህ ኻላት አልአሳፊር ሐማምስ ሂልስ እና በሰሜን እስራኤል የሚገኘው ኪፋር ጊላዲ ሰፈርን ያጠቅልላል። በሌላ ዜና አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀን በጊዜያዊነት አነሳች። የአሜሪካ ገንዘብ ቤት ከሐሙስ በፊት በመርከቦች ላይ ተጫኑ የሩሲያ ነዳጅና የነዳጅ ፐርቶቶችን እንዲሸጡ 30 ቀናት የወፌው ጊዜ ፈቅዷል። ቀድሞ የተገደደው የሩሲያ ነዳጅ እስከ ሚያዝያ 4 ድረስ ርክብ አቀብንድና ሸውጅ እንዲደረግበት የውጭ ሀብቶች ቁጥጥር ቢሮ ፈቃድ ሰጥቷል። የሩሲያ የፕሬዝዳንት ልዩ መልእክተኛ ኪሪል ዲሚትሪቭ ለዚህ ውሳኔ በማህበራዊ ገጻቸው የሰጡ ምላሽ የሩሲያ ኢነርጂ በዓለም ላይ የተከሰተውን የአስከፊ የኃይል አቅርቦት ቀውስን ለማቃለል እጅግ አስፈላጊ እንደሆነ ገልጸዋል። የአውሮፓ ህልውና ቢሮክራቶች ውሎ አድሮ ይህንን አውሊቅንን ይቀበሉና ስላጠጩ ስህተቶች ደግሞ እንዲያመኑና ለውጤቱም እንዲገዙ ይገደዳሉ ብለዋል። እንደ ዲሚትሪቭ ገለጻ ይህ ውሳኔ በአሁኑ ሰዓት በመጓጓዝ ላይ የሚገኘው ወደ 100 ሚሊዮን የሚጠጉ የሩሲያ ነዳጅን ሊመለከት ይችላል። የአሜሪካ ገንዘብ ቤት ጸሐፊ ስኮት ቤሰንት ቀድሞ የህንድ ነዳጅ ከሩሲያ እንዲገዛ የተጣሉት ገደቦችን ማትለላቸውና በጭነቶቹ ዙሪያ የነበሩትን እንቅባቦች ማነሳታቸው ይታወቃል።